بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم إن شاء الله بزاريو برنامجنا عند رأس الملكة لماتنا يام رأس وساني هنا رأسنا بهوتات الله ትልቁን ድርሻ የሚወስድ በዲናችን ላይ ምን ያክል ጠንካራ እንደሆን ምን ያክል ደካማ እንደሆን የሚወስነን የሆነ አንድ ርዕስ አለ። ስለዚህም ርዕስ የምንመለከት ይሆናል። ያ ርዕስ ምንድነው? መራዱል ቀልብ ወይም ደግሞ ቀስወቱል ቀልብ የልብ መድረቅ ስለሚባለው ነገር ነው የምንመለከተው። ረሱላችን አለይሂ ሰላቱ ወሰላም ነብዩ አለይሂ ሰላቱ ወሰላም ስለዚህ ጉዳይ ምን ይላሉ? በሐዲሳቸው ላይ አላ ኢነ ፊል ጀሰዲ ሙድገተን አሉ። አላ አሉ አዋጅ ኢነ ፊል ጀሰዲ በአካል ውስጥ እኮ ሙድገተን አሉ ቁራጭ ስጋ አለች። ኢዛ ሰለሐት ያቺ ቁራጭ ስጋ በተስተካከለ ጊዜ ሰለሐል ጀሰዱ ኩሉ አካል በሙሉ ይስተካከላል አሉ። የአካል ስራ በሙሉ ይስተካከላል። ወኢዛ ፈሰደት እሷ በተበላሸች ጊዜ ፈሰደል ጀሰዱ ኩሉ አካል በሙሉ ይበላሻል አሉ ረሱላችን አለይሂ ሰላቱ ወሰላም። ምንድነው እሷ? አላ ወህየል ቀልብ አሉ። አላ አዋጅ ወህየል ቀልብ እሷም ልብ ናት። ስለዚህ ልባችን ከተስተካከለ ውስጣችን ከተስተካከለ የላይ ስራችንም ይስተካከላል ማለት ነው። አሁን ብዙ ሰዎችን እንሰማለን። ምን ይላሉ? ዋናው ውስጥ ነው ይላሉ። ዋናው ውስጥ ቢሆን ኖሮ ውስጣችን ከተስተካከለ ላያችን እንደሚስተካከል ረሱላችን ነግረውናል። ነገር ግን አብዛኛው ሰው ከላይ ያለውን መተግበር ሲያቀተው ዋናው ውስጥ ነው ብሎ ይናገራል። ይሄ ደግሞ ስህተት ነው። ነገር ግን ዋናው ነገር ውስጥ ላይ ያለው ነገር ቢሆን ራሱ ውስጥ ያለው ከተስተካከለ ላዩም ይስተካከላል ብለዋል ረሱላችን አለይሂ ሰላቱ ወሰላም። እዚህ ሐዲስ ላይ እንድትመለከት ነው ማለት ነው። ኢዛ ሰለሐት ሰለሐል ጀሰዱ ኩሉሁ ስለሆነ ያሉት ማለት ነው። እና አላህ ሱብሓነሁ ወተዓላ የሚመለከተው ልባችንን ነው። ልባችን ሲስተካከል ስራችን ይስተካከላል። ስራችን ሚዛናዊ ይሆናል። በምንሰራው ዒባዳ ላይ አላህ ሱብሓነሁ ወተዓላን እንፈራለን። ለሱ ኢኽላስ ብቻ ብለን እንሰራለን። ከሽርክ ከቢድዓ ከኒፋቅ ከእንደዚህ አይነት ነገራቶች እንርቃለን ማለት ነው። ደግሞ ጀነት የሚገባው የውመል ቂያማ ከመከራ የሚድነው ከመጥፎ ነገራቶች የሚድነው ከጀሃነም የሚተርፈው ምን አይነት ሰው ነው? ልቡ ንጹህ የሆነ ልቡ ከሽርክ ከቢድዓ ከኒፋቅ ከእንደዚህ አይነት ነገራቶች የጠራ የሆነ ሰው ብቻ ነው። ለዚህም ሲባል ነው ነቢዩላህ ኢብራሂም አለይሂ ሰላም ምንድነው ያሉት? ነቢዩላህ ኢብራሂም አለይሂ ሰላም ምንድነው ያሉት? ወላ ትኽዚኒ የውመ ዩብዓሱን አሉ። ጌታዬ ሆይ በሚቀሰቀሱበት ቀን አታዋርደኝ። የውመ ላ የንፈዑ ማሉን ወላ በኑን ገንዘብ የሚሆን ልጆች በማይጠቅሙበት የሆነ እለት የውመል ቂያማ አንድ ሰው ሀብት ስላለው ወይም ደግሞ ልጅ ስላለው አይደለም ጀነት የሚገባው ከጀሃነም የሚድነው። ነገር ግን በምንድነው የሚድነው? ኢላ መን አተላህ ቢቀልቢን ሰሊም አሉ። አላህ ሱብሓነሁ ወተዓላ ዘንድ ንጹህ በሆነ ልብ የመጣ ሰው ሲቀር፣ ንጹህ የሆነ ልብ ሲባል ምንድነው? ብዙ ነገራቶችን ማሟላት አለበት። ስለዚህም ጉዳይ ሲያነሱ ኢብኑል ቀይም አለይሂ ረሕመቱላህ ከአምስት ነገራቶች የጸዳ መሆን አለበት ይላሉ። አንደኛ ከሽርክ፣ ሁለተኛ ከቢድዓ፣ ሶስተኛ ከሪያ፣ አራተኛ ደግሞ ከሸህዋ፣ አምስተኛ ደግሞ ከጥላቻ የራቀ ከእንደዚህ አይነት ነገራቶች የራቀና ንጹህ የሆነ ልብ ይሄ ነው ቀልበን ሰሊም ተብሎ የሚገለጸው ይላሉ ኢብኑል ቀይም አለይሂ ረሕመቱላህ። ስለዚህ ልባችን ጥሩ ከሆነ ውስጣችን ከተስተካከለ የላዩም አካላችን በሙሉ ይስተካከለናል። የዒባዳችን ላይ ኹሹዕ ይኖረናል። ሰላት ስንሰግድ ኹሹዕ ይኖረናል፣ ፍራቻ ይኖረናል። ለአላህ ብቻ ብለን እንሰግዳለን። ተውሂድ ይኖረናል። ሁሉ ነገራችን ይስተካከላል። ምናችን ከተስተካከለ፣ ልባችን ከተስተካከለ፣ ውስጣችን ካማረ ማለት ነው። ለዚህም ሲባል ነው ረሱላችን አለይሂ ሰላቱ ወሰላም ምን ይላሉ? ኢነላህ አሉ አላህ ሱብሓነሁ ወተዓላ እኮ ላ የንዙሩ አይመለከትም ኢላ ሱወሪኩም ወደ አካለ ቁመናችሁ፣ ወላ ኢላ አምዋሊኩም ወደ ገንዘባችሁም አይመለከትም። አገሌ ሀብታም ነው፣ አይ እንዴ እሱ ሚሊዮነር ቢሊዮነር አይደል እንዴ፣ አይ ጀነት መግባት አለበት። እንደዛ የሚባል ነገር የለም። እንዲህ አካሉ እንደዚህ የሚያምር የሆነ እንደዚህማ ስፖርተኛ የሆነ ሰው እንደ ጀሃነም ይገባል የሚባል ነገር የለም። አላህ አካለ ቁመናችንን መልካችንን አይደለም ያየው፣
እንዲሁም ደግሞ ሀብታችንን አይደለም አገሌ ሀብታም ስለሆነ ጀነት መግባት ያለበት አገሌ ደግሞ ድሃ ስለሆነ ጀሃነም መግባት አለበት የሚባል ነገር የለም በእስልምና። ከዛ ምን ያሉ ወላኪን የንዙሩ አሉ ነገር ግን አላህ ሱብሓነሁ ወተዓላ ይመለከታል ኢላ ቁሉቢኩም ወአዕማሊኩም ልባችሁንና ስራችሁን ልባችን ያያል ማለት ነው። አላህ ሱብሓነሁ ወተዓላ በውስጣችን ትክክለኛ ኢኽላስ ካለን ትክክለኛ ተውሂድ ካለን ትክክለኛ እሱን ፈራቻ ካለን በአካላችን ደግሞ ያንን ነገር ምን ተገበር ከሆነ ያንን ነገር ምን ሰራ ከሆነ በዛ ነው ማለት ነው አላህ Subhanahu Wa Ta'ala ነጃ ሊያወጣን የሚችለው ያ ነው ለኛ የጀነት ሰበብ ሊሆንልን የሚችለው ማለት ነው እንጂ ሀብታም ስለሆን ድሃ ስለሆን ወይም ደግሞ ደካማ ስለሆን ጠንካራ ስለሆን አይደለም። ዋናው ነገር ምንድነው ልባችን ንጹህ መሆን በተውሂድ የበረታ መሆን ከሽርክ የራቀ መሆን እንዲሁም ደግሞ አካላችን መልካም ነገራቶችን መስራት ሲችል ነው ማለት ነው። ልባችን ከተስተካከለ አካላችን በሙሉ ይስተካከላል። አላህ Subhanahu Wa Ta'ala የውስጥ ጉዳይ የልብ ነገር መስተካከል ትልቅ ቦታ እንዳለው ሊያሳየን ሲፈልግ ምንድነው ያለው ቁርአን ውስጥ ብዙ መሐላዎችን ደረደረ ማለ በእንትን ማለ በብዙ ነገራቶች ከማለ በኋላ ምን አለ قد أفلح من زكاها ያለው من قال والشمس وضحاها والقمر إذا تلاها والنهار إذا جلاها والليل إذا يغشى والسماء وما بناها والأرض وما طحاها ونفس وما سواها فألهمها فجورها وتقواها قد أفلح كذا بحالا فألهمها فجورها وتقواها بلو زد رسين كل محلا كمال بحالا من قال قد أفلح من زكاها برقتم نجا وطا دستنيا هنا ያችን ልቡን ያጠራ የሆነ ሰው برقتم نجا وطا إلى الله سبحانه وتعالى وقد خاب من دساها እሷን ደግሞ ልቡን ያቆሸሸሰ خاب وخسر ከሰረ ጠፋ እሱ እንግዲህ የከሰረ ነው ማለት ነው። ልቡን ንጹህ ያላደረገ ልቡን በተውሂድ ያልሞላ ከሽርክ ልቡን ያላጠራ ያኛው ከሰረ ማለት ነው። ለምን ቢባል አካላዊ ኢባዳ ቢሆን ለምሳሌ ሶላት በመስገድ ጾም በመጾም ብቻ ቢሆን ኖሮ ማለት ነው ምናልባት እኮ ሙናፊቆች አወለ ሶፍ ላይ ቆመው ይሰግዳሉ። ከረሱል ጋር ራሱ መስጂድ ገብተው ሲሰግዱ የነበሩ ሙናፊቆች ነበሩ። ነገር ግን አላህ እነሱን የጀሃነም ሰው ነው ያደረጋቸው። ፊዳርኪል አስፈሊ ሚነን ናር ነው ያላቸው። ለምን ቢባል ውስጣቸው ኢማን አልነበረም፣ ውስጣቸው ንጹህ አልነበረም። ከላይ ኢባዳ ያደርጋሉ፣ ስራ ይሰራሉ፣ ሰው ጂሃድ ራሱ ሊወጡ ይችላሉ ፊ ሰቢልላህ ብለው ማለት ነው። ሰው ሲወጣ አብረው ሊወጡ ይችላሉ። ነገር ግን ትክክለኛ ኢማን ስለሌላቸው ጀሃነም ነው የሚገቡት። ዋናው ነገር ምን ስለሆነ የልባችን ነገር ስለሆነ በአህሉ ሱና ወልጀማዓ አቂዳ መሰረት ራሱ አንደኛ ኢማን የሚባለው ከሶስት ነገራቶች የተሰባሰበ ነው አይደል? ምንድነው ኢማን የሚባለው ማለት ነው? ቀውሉን ቢልሊሳን ወአመሉን ቢልአርካን ወተስዲቁን ቢልጀናን ሶስቱን የሰበሰበ በልብ ማመን አለበት። ሁለተኛ ደግሞ በአካሉ መተግበር አለበት። ሶስተኛ በምላሱ መናገር አለበት። ላኢላሃ ኢላላህ ሙሐመድ ረሱሉላህ ማለት አለበት በምላሱ። በተግባርም ያንን ነገር መስራት አለበት። መጀመሪያ ዋናው ምንድነው? በልቡ ማመን አለበት። ልቡ ኢማን ከሌለው ላኢላሃ ኢላላህ ቢል ዝም ብሎ በምላሱ ሰው ሲሰግድ አብሮ ጎንበስ ቀና ቢል ኪሳራ ነው የሚሆነው። ምንም ትርፋማ ሊሆን አይችልም ማለት ነው። ዋናው ነገር ምን ስለሆነ የልባችን ነገር ስለሆነ ልባችን ሲስተካከል ሁሉ ነገር ይስተካከላል ማለት ነው። ለዚህም ሲባል ነው ረሱላችን አለይሂ ሰላቱ ወሰላም ብዙ ጊዜ አነስ ብን ማሊክ ባወራው ሐዲስ መሰረት ያ ሙቀሊበል ቁሉቢ ሰቢት ቀልቢ አላ ዲኒክ ይሉ ነበር። አንተ ልቦችን የምታገለባበጥ የምታቀያይር የሆንክ ጌታ ሆይ ሰቢት ቀልቢ አላ ዲኒክ ልቤን በአንተ ዲን ላይ አጽናልኝ ይላሉ ረሱል አለይሂ ሰላቱ ወሰላም። አነስ ብን ማሊክ በጣም አጀበው፣ በጣም ገረመው። ያ ረሱላህ አለ ያ አንተ የአላህ መልእክተኛ ሆይ እና እኛ ባንተ አምነን ያንተ መንገድ ተከትለን እኛ እንዳንጠምና ወደ ጀሃነም እንዳንገባ ትፈራልናለህ እንዴ አላቸው ረሱል አለይሂ ሰላቱ ወሰላም። እንደዚህ ሲላቸው እነሱም መላሉት ነዓም አሉት፣ አዎን አሉት። ለምን ቢባል ኢነል ቁሉበ በይነ ኡስቢዐይኒ ሚን አሳቢዕ ረሕማን በአላህ ሁለት ጣቶች መካከል ናቸው የሰው ልጆች ልቦች አሉ። የፈለገውን ያቀያይራቸዋል። ለዚህም ሲባል ነው በሌላ ሐዲታቸው ላይ ምንድነው ያሉት? ወደፊት ይመጣሉ አሉ። የሆነ ጊዜ ይመጣል
ሰውየው ዩስቢሑ ረጁሉ ሙእሚናን ወዩምሲ ካፊረን አሉ። ሰውየው ጧት ላይ አማኝ ሆኖ ከሰዓት ሲደርስ ይከፍራል። የፈተናው ብዛት ማለት ነው። ወዩምሲ ሙእሚናን ወዩስቢሑ ካፊረን አሉ። ማታ ሲያመሽ የነበረው ሙስሊም ሆኖ ነበር፣ ጧት ግን ካፊር ሆኖ ያነጋል ማለት ነው። ለምን ቢባል ልብ የምትታመን ነገር አይደለችም። አላህ ሱብሓነሁ ወተዓላ ልባችንን እንዲያጠራልን ዱዓ እያደረግን በዚክር እየበረታን በዱዓ እየበረታን ራሳችንን እያደስን ኢማናችንን እያበረታን ካልሄድን ልብ ታማኝ አይደለችም። አስለን በአረበኛ ደረጃ ራሱ ቀልብ የተባለችው ሊተቀሉቢሃ ነው፣ ስለምትገላበጥ ስለምትቀያየር ነው። ልብ ተብላ የተጠራችበት ምክንያት ራሱ ማለት ነው። ስለዚህ ልባችንን ልንመረምራት ልንፈትሻት ይገባል። ዒባዳ ስንሰራ እውነት ሊላህ ብዬ ነው የሰራሁት፣ እውነት ይህን ነገር ስሰራ ሰዎች እንዲያዩልኝ ሰዎች እንዲሰሙልኝ ብዬ አይደለም የሚለውን ነገር ራሳችንን ልንፈትሽ ይገባል። ለምን ቢባል ያንን ነገር ሊላህ ብለን ካልሰራ ነው ዒባዳው ሙሉ ከንቱ ነው የሚሆነው፣ ኪሳራ ነው የሚሆነውና ማለት ነው። ለዚህም ሲባል ነው አላህ ሱብሓነሁ ወተዓላ በቁርአን ላይ ከ20 በላይ የልብ አይነቶችን ጠቅሷል። ተቅሪበን 20 አካባቢ ምናምን ናቸው። ከነዛ ከ20ዎቹ 8ቱ ብቻ ናቸው ንጹህ ቀልብ ተብለው የሚገለጹት። ቀልቡን ሰሊም፣ ቀልቡን ሙኒብ፣ እንደዚህ አይነት ነገራቶች ማለት ነው። ኢላ መን ኸሺየ ረሕማነ ወጃአ ቢቀልቢን ሙኒብ እንደሚለው ማለት ነው። በዛ ተቃራኒ ደግሞ ደረቅ ልብ አለ፣ የተዘጋ አለ። ቁሉቡና ጉልፉን እንደሚለው ማለት ነው። ካፊሮቹ ሲናገሩ ልቦቻችን የተቆለፉ ናቸው። ኢማን ስለ ጀነት ቢነግሩት አይጓጓም፣ ስለ ጀሃነም ሲነግሩት አይፈራም፣ ስለ አዛበል ቀብር ሲነግሩት ማን ሄዶ ያያዋል ብሎ ራሱ ሊናገር ይችላል። ይሄ ምንድነው? ልቡ የመድረቁ ምክንያት ነው። ፊ ቁሉቢሂም መረዱን ፈዛደሁም ላሁ መረዳ ወለሁም ዓዛቡን አሊሙን ቢማ ካኑ የክሲቡን ብሎ አላህ ሱብሓነሁ ወተዓላ እንደገለጸው ሁሉ ማለት ነው። ስለዚህ የሰው ልቦች የተለያዩ ናቸው። አንዳንዱ በኢማን የተሞላ በሐቅ የተሞላ በተውሂድ የተሞላ አለ። በዛ ተቃራኒ ደግሞ በኹራፋት የተሞላ በሽርክ የተሞላ በቢድዓ የተሞላ በኒፋቅ የተሞላ ልብ ደግሞ አለ። አላህ ከእንደዚህ አይነቱ ነገር ይጠብቃል። ለዚህም ሲባል ረሱላችን ዓለይሂ ሰላቱ ወሰላም በሐዲታቸው ላይ ምን ያላሉ? ቱዕረዱል ፊተኑ ዐለል ቁሉብ አሉ። ፊትናዎች በልቦች ላይ ይቀርባሉ። እንግዲህ ፊትና ለልቦች ይቀርባሉ ማለት ነው። ከዛም በኋላ ያ ፊትና ሲቀርብ ፈመን ኡሽሪበሃ ፈአዩ ቀልቢን ኡሽሪበሃ፣ የትኛውም ልብ እሺ ብሎ ያችን ፊትና የተቀበለ። ፊትና እንግዲህ ብዙ አይነት ነው። የዱንያ ፊትና አለ፣ የኒሳ ፊትና አለ፣ የሸህዋ ፊትና አለ፣ ብዙ ነገራቶች አሉ። እነዛ ነገራቶች ሲቀርቡለት እሺ ብሎ የተገበረ አላህን እፈራለሁ ብሎ ያልተወ ፈመን ኡሽሪበሃ አሉ ኑኪተት ፊህ ኑክተቱን ሰውዳ፣ ጥቁር ነጥብ ልቡ ላይ ጠብ ትደረግበታለች። እንግዲህም ልቡ እየጠቆረ ይሄዳል ማለት ነው። ጥቁር ነጥብ ማዕሲያ በሰራ ቁጥር ጥቁር ነጥብ ይደረግበታል። አንድ አላህ ሱብሓነሁ ወተዓላ የከለከለውን ነገር በሰራ ቁጥር ጥቁር ነጥብ ጠብ ይደረግበታል ማለት ነው። ኑኪተት ፊህ ኑክተቱን ሰውዳ አሉ። በዛ ተቃራኒሳ ፈመን ረዳሃ የመለሳት እኔ አላህን እፈራለሁ ወንጀል ሊሰራ ሲል አንድ ጓደኛ መጥቶ ኸምር እንጠጣ፣ ኒሳ ጋር እንሂድ፣ እንደዚህ እናርግ እንዲህ እናርግ ሲሉ ላ እኔ አላህን እፈራለሁ ያለ ሰውሳ ኑኪተት ፊህ ኑክተቱን በይዳ፣ ንጹህ የሆነች ነጭ የሆነች ብርሃን ልቡ ላይ ትደረግለታለች አሉ ማለት ነው ረሱላችን ዓለይሂ ሰላቱ ወሰላም። በዚህም ጉዳይ ላይ ለምሳሌ ነቢዩላህ ዩሱፍን ስንመለከት ያቺ ንግስት የንጉስ ሚስት ሆና እንግዲህ በተዘጋጋ በር ማንም በማያያቸው ቦታ ላይ ወቃለት ሀይተለክ ይሄው ራሴን ተዘጋጅቼልሃለሁ ብላ ራሷን ሰጠችው፣ ራሷን አቀረበችለት። ነቢዩላህ ዩሱፍ ግን አላህን የሚፈራ ሰው ስለነበረ አላህ ሱብሓነሁ ወተዓላ የአላህ ሱብሓነሁ ወተዓላ ነቢይ ስለሆነ ምንድን ነው ያለው ሲመልስላት? ቃለ መዓዘላህ ነው ያለው። በአላህ እጠበቃለሁ ከእንደዚህ አይነት ነገር፣ እኔ በአላህ እጠበቃለሁ ከእንደዚህ አይነት ነገር። እነሁ ረቢ አሕሰነ መስዋይ እነሁ ላ ዩፍሊሑ ዛሊሙን አለ። ይህንን ሲል አላህ ሱብሓነሁ ወተዓላ ይህንን ነገር አወደሰለት ማለት ነው። ከዛሊከ ሊነስሪፈ ዐንሁ ሱአ ወልፈሕሻ ኢነሁ ካነ ሚን ዒባዲና አልሙኽለሲን አለ። መጥፎ ነገራቶችን ልናስወግድለታል ማለት ነው። ከዛም ረሱላችን ዓለይሂ ሰላቱ ወሰላም በዛው ሐዲስ ላይ ምን አሉ? ኑኪተት ፊህ ኑክተቱን በይዳ፣ ነጭ ብርሃን ልቡ ላይ ይደረግለታል ማለት ነው።
ኑሩን ዐላ ኑር የህዲላሁ ሊኑሪሂ መን የሻእ እንደሚለው ማለት ነው። አሁን እንደዚህ ይህንን ነገር እምቢ ብሎ የመለሰ ሰው ላ ተዱሩሁ ፊትነቱ ማዳመት ሰማዋት ወልአርድ አሉ ረሱላችን ዓለይሂ ሰላቱ ወሰላም። መሬትና ሰማይ እስካሉ ድረስ ፊትና አይጎዳውም ማለት ነው። በአላህ የሚጠበቅ ሰው በአላህ ሱብሓነሁ ወተዓላ ይህን ፊትና እኔ አልነካም ብሎ ራሱን የሚጠብቅ የሆነ ሰው ፊትናም አይጎዳውም። አላህ ሱብሓነሁ ወተዓላ ከእንደዚህ አይነት ነገራቶች ይጠብቀዋል ማለት ነው። ሐታ ተሲረ አልቁሉቡ ዐላ ቀልበይን አሉ። ልቦች በሁለት አይነት ልብ እስቲከፈሉ ድረስ አሉ ረሱል ዓለይሂ ሰላቱ ወሰላም። እንግዲህ አንድ ንጹህ ልብ አለ፣ ብርሃን የተጨመረለት ነጭ ነጥብ የተደረገለት ማለት ነው። ሌላኛው ደግሞ ማዕሲያ በሰራ ቁጥር ጥቁር ነጥብ ሲደረግበት የነበረ ሁለት አይነት ይሆናሉ። ምን አሉ? ዐላ አብየض ሚስለ አሰፋ አሉ። ጥርት እንዳለ ነጭ ድንጋይ ይሆናል። አንደኛው ነጭ ነው፣ ጥርት ያለ ነው፣ ቆሻሻ የለበትም። ይሄ ሙእሚን የሆነው ማዕሲያ ሲቀርብለት እምቢ ያለው ሰው ነው ማለት ነው። ንጹህ የሆነ ልብ ይኖረዋል ማለት ነው። ዐላ አብየض ሚስለ አሰፋ። ሁለተኛው ሰው ወልአኸሩ አሉ። ሁለተኛው ሰው አስወዱ ጥቁር ይሆናል። ጥቁር ነጥብ እያረፈበት ነጭ የነበረው መጀመሪያ ማዕሲያ ሳይሰራ በፊት ጥቁር ነጭ የነበረው ልቡ ጥቁር ነጥብ ሲያርፍበት ሙሉ ለሙሉ ጥቁር ይሆናል ማለት ነው። አስወዱ ሙርባደን አሉ። ጥቁር ዝንጉርጉር ነው። እንግዲህ በፊት መልካም ልብ ስለነበረ በማዕሲያ ቆሽሾ ስለሆነ ጥቁርና ነጩ ሲቀላቀል ምን ሆኗል? ጥቁር ዝንጉርጉር ይሆናል ማለት ነው ልቡ። አስወዱ ሙርባደን አሉ። ጥቁር ዝንጉርጉር ነው። ይሄ አይነት ልብ ምን ይላል? ላ ዩንኪሩ ሙንከራን ወላ ያዕሪፉ መዕሩፋ ይላሉ ማለት ነው ረሱላችን ዓለይሂ ሰላቱ ወሰላም። መጥፎ ነገርን ሲያይ ይሄን ነገር መጥፎ ነው ብሎ አይተውም፣ መጥፎ ነው ብሎ አይከለክልም። መልካም ነገር ሲያይ ደግሞ መልካም ነው ብሎ አይሰራም፣ መልካም ነው ብሎ ሰዎችን አያዝም ማለት ነው። እንደዚህ አይነት ደረቅ የሆነ ልብ ይሆናል ማለት ነው። ስለዚህ ልባችን ፍተሻ ያስፈልገዋል፣ ልባችን ምርመራ ያስፈልገዋል። ብዙ ሰው ሲታመም ሕክምና ይሄዳል። ምንድነው የታመምከው? ምንህን ያመመህ ብለን ብንጠይቀው እኔ ያመመኝ እንደዚህ አይነት በሽታ ነው፣ እንደዚህ ነው፣ እንደዚህ ያደርገኛል። ዶክተሮች ደግሞ እንደዚህ አይነት መድኃኒት አዘውልኛል፣ ከምግብ በፊት እንደዚህ፣ ከምግብ በኋላ እንደዚህ ብሎ ሁሉ ነገር ይነግረናል። ፈከይፈ ቢቀልቢከ ያ አኺ፣ ልብህንስ እንዴት ነው? ልባችንን ኢማናችንን እንዴት ነው የፈተሽነው ያለ ነው ወይንስ ዝም ብለነዋል? ልባችን በጣም መመርመር ያለበት ነገር ነው። በጣም መፈተሽ ያለበት ነገር ነው። አሁን አብዛኞቻችን ብዙ ጊዜ የሚከሰተው ማለት ነው ሰላት ላይ ኢማሙ እያሰገደ በምን ሱራ ነው ያሰገደው ብንባል ብዙዎቻችን አናስታውስም። ምን ያክል ልባችን በዱንያ እንደተጠለፈ በዱንያ እንደተወሰደ ነው የሚያሳየው ይሄ። በል አንዳንድ ጊዜ እንደውም ቁመህ ተህያቱን ልቀራ ትችላለህ። ቁጭ ብለህ ደግሞ የተህያ ቦታ ላይ ሆነህ አልሐምዱሊላህ ረቢል ዓለሚን ሱብሃንአላህ። ይሄ ምንድነው? በጣም ዝንጉ እንደሆነ አላህ ሱብሃነሁ ወተዓላ ፊት ላይ ቆመህ እንደዚህ መንተባተብ ማለት በጣም የልብ ድክመት ላይ እንዳለን የልባችን በሽታ እንዳለበት ነው የሚያሳየው። ወደ አላህ ሱብሃነሁ ወተዓላ ተመልሰን ልባችንን ልንመረምር ይገባል። አላህ ሱብሃነሁ ወተዓላን የማያወሳ ሰው አላህ ሱብሃነሁ ወተዓላን ሁልጊዜም የማያስታውስ አላህን የማይፈራ የሆነ ሰው በዱንያም ህይወቱ ጠማማ ነው የሚሆንበት፣ የውመል ቂያማም ጀሃነም ነው የሚገባው። አላህ ሱብሓነሁ ወተዓላ ምን ይላል ስለዚህ ነገር? ወመን አዕረض ዐን ዚክሪ ፈኢነ ለሁ መዒሸተን ضንካ ነው የሚለው። እኔን ከማስታወስ የራቀ እኔን ከማስታወስ የዘነጋ የሆነ ሰው ፈኢነ ለሁ መዒሸተን ضንካ፣ ጠባብ ህይወት አለችው። ምናልባት መኪና ሊኖረው ይችላል፣ ቤት ሊኖረው ይችላል፣ ምን ሊኖረው ይችላል። ነገር ግን ሁሌም ጭንቀት ነው፣ ሁሌም ደስተኛ አይደለም። ሁሌም ጎዶሎ እንዳለው ነው የሚሰማው። ሙእሚን ከሆነስ አልሐምዱሊላህ። እንዴት ነህ ጤናህን ሲባል አልሐምዱሊላህ። ገንዘብስ እንዴት ነው? ስራ እንዴት ነው? አልሐምዱሊላህ። ደስተኛ ነው። ለምንድን ነው ደስተኛ የሆነው? አላህን ስለሚያስታውስ፣ አላህ ሱብሓነሁ ወተዓላን ስለሚያስታውስ፣ አላህ ያዘዘውን ስለሚሰራ፣ የከለከለውን ስለሚከለከል። አላህ ሱብሓነሁ ወተዓላ ልባቸው ስለደረቁ ሰዎች ሲናገር ምን ይላል? አፈላ የተደበሩነ አልቁርአነ አም ዐላ ቁሉቢን አቅፋሉሃ። ቁርአንን ለምን አያስተነትኑ? ቁርአን ውስጥ ብዙ አያዎች አሉ፣ ብዙ ተአምሮች አሉ። ለምን እነሱን አያስተነትኑ? አም ዐላ ቁሉቢን አቅፋሉሃ፣ ወይንስ ልቦቻቸው ታትሞባቸዋል?
ልቦቻቸው ተቆልፈዋል ይላል ማለት ነው። አሁን ስለዚህም ጉዳይ ሐሰን አልበስሪ አለይሂ ረሕመቱላህ ይናገራሉ። ይህንን ነገር ሲናገሩ ምንድነው ያሉት? ተፈቀድ ቀልበከ ፊ ተላት ነው ያሉት። በሶስት ነገራቶች ላይ ልብህን ፈልገው፣ እነዛ ነገራቶች ላይ ካገኘኸው ፈሕመድላህ አላ ዛሊካ፣ አላህን በዛ ነገር አመስግን። በነዛ በሶስቱ ካላገኘኸው ፈስአልላህ አን ዩዕጢየከ ቀልበን ፈኢነሁ ላ ቀልበ ለከ። ልብ የለህም እነዛ ቦታዎች ላይ ልብህን ካላገኘኸው ልብ የለህም፣ አላህ ልብ እንዲሰጥህ ዱዓ አድርጋለሁ። እነዛ ሶስት ነገራቶች ምንድነው? ፊ ቂራአቲል ቁርአን ማለት ወፊ ሰላቲ ወፊ ዱዓ። ቁርአን በምቀራ ጊዜ ስለ ጀነት ሲወራ ትጓጓለህ ወይንስ አትጓጓም? ስለ ጀሃነም ሲወራ ልብህ ይፈራል ትጨነቃለህ ወይስ አትጨነቅም? ይህን ፈትሸው። ዱዓ ስታደርግሳ እያለቀስክ ያ ረብ እርዳኝ፣ ያ ረቢ ይህን ነገር አድርግልኝ፣ ያ ረቢ ከእንደዛ ይህን ነገር ጠብቀኝ እያልክ ትክክለኛ ዱዓ ነው የምታደርገው ወይንስ ደግሞ ዝም ብሏል አይደለም አላህዋ በቃ መኪና ስጠኝ ቤት ስጠኝ ምናምን? ሰው ራሱ እንደዛ አይጠየቅም እኮ እኛ የምናደርገው ዱዓ አይነት ማለት ነው። እና እንደዛ ነው የምታደርገው ወይስ ትክክለኛ አላህን ፍራቻለህ? በእነዚህ ነገራቶች ላይ ልብህን ካገኘው ሶላት ስትሰግድ ኹሹዕ ኑሮ እያንዳንዷን ነገር ጠብቀህ ነው የምትሰግደው። ሁሉን ነገር አውቀህ አላህን እየፈራህ አሁን አልሐምዱሊላሂ ረቢል ዓለሚን ስትል ከአላህ ጋር እያወራህ እንደሆነ እየገባህ ነው ወይስ ዝም ብሎ በቃ ምላስ ላይ የመጣው አልሐምዱሊላሂ ረቢል ዓለሚን ረሕማን ረሒም በዚህ መንገድ ነው የምትቀረው? በዚህ መንገድ ነው የምትሰግደው? ራስህን ፈትሽ። አርረሕማን ረሒም ኢያከ ናዕቡዱ ወኢያከ ነስተዒን እያልክ ነው። ጌታዬ ሆይ ያ ረቢ ያ አላህ ኢያከ ናዕቡድ አንተን ብቻ እንገዛለን፣ ወኢያከ ነስተዒን በአንተን ብቻ እንታገዛለን እያልክ ነው። እውነት ይህንን ነገር እያስተነተንከው ነው የምትለው? ሁልጊዜ ለአላህ ቃል እየገባህ ነው። ካንተ ውጭ አላመልክም፣ ካንተ ውጭ የማንንም እገዛ አልፈልግም እያልክ ነው። እውነት ይህን ነገር በህይወትህ ላይ ተግባራዊ ታደርገዋለህ? ከሽርክ ነገራቶች ርቀሃል? በአላህ ሱብሓነሁ ወተዓላ ብቻ ነው የምትታገዘው? በአላህ ብቻ ነው የምትመካው? ይህንን ነገር ራሳችንን ልንመረምር ልንፈትሽ ይገባል ማለት ነው። ለምን ቢባል ውስጣችንን በመረመርን ቁጥር ውስጣችንን ባየን ቁጥር ኢማናችንን እናስተካክላለን፣ ኢማናችንን እናድሳለን። ለምን ቢባል ረሱላችን ዓለይሂ ሰላቱ ወሰላም አንድ የተናገሩት ሐዲስ አለ፣ በጣም የሚገርም ነው። ኢማን እንደሚያረጅ ታውቃላችሁ? ኢማን ያረጃል። ሱብሃነላህ፣ ኢማን ያረጃል። ሱብሃነላህ፣ አንድ ሙእሚን የሆነ ሰው ኢማኑ ያረጃል፣ ኢማኑ እየደከመ ይሄዳል፣ እንደዛውም ደግሞ እያደገ ይሄዳል። በምን ምክንያት ያረጃል? በምን ምክንያትስ ይታደሳል? ረሱል ዓለይሂ ሰላቱ ወሰላም ስለዚህ ነገር ይናገራሉ። ኢነል ኢማነ ለየኽለቁ ፊ ቁሉቢኩም አሉ። ኢማን በልቦቻችሁ ውስጥ ያረጃል ማለት ነው። ከማ የኽለቁ ተውብ ልክ ልብስ እንደሚያረጀው ሁሉ ፈስአሉላህ አዩጀዲደ ኢማነኩም አላህ ሱብሓነሁ ወተዓላ ኢማናችሁ እንዲያድስላችሁ ዱዓ አድርጉ፣ ጠይቁት፣ ለምኑት ይላሉ። በምን ምክንያት ነው ቁርአን ኢማን ሊታደስ የሚችለው? ኢማናችን ሊያብብ ሊያፈራ የሚችለው ኢማናችን ሊጨምር የሚችለው? አንዳንድ ጊዜ ያላያችሁም ረመዳን ላይ በቃ ሁሉ ነገር ሸይጣን የሚታሰራል። ምን ይላል? ኢባዳ ላይ ተበረታላችሁ፣ ኢባዳ ላይ ትጠነክራላችሁ፣ ምንም የሚያስቸግራችሁ ነገር አይኖርም ማለት ነው። ያ ምንድነው? ኢማናችሁ ስለጨመረ ነው። ኢማናችሁ በቀነሰ ቁጥር ኢማናችን በቀነሰ ቁጥር ደግሞ በኢባዳ ላይ ደካማ እንሆናለን። ሰላተል ጀማዓ መሄድ በቃ ኸላስ ገደል ነው የሚሆንብን። ሰው ጋር በቃ ሰብሰብ ብለን አንድ ጀማዓ ሂደን ሰግደን እንምጣ ማለት በቃ ከባድ ነገር ይሆንብናል። ቤታችን ውስጥ በቃ አንድ ሁለት ረካ በቃ ጠቅ አድርገን ሰግደን ብድግ እንላለን። ይሄ ምንድነው? ኢማን እየደከመ ሲመጣ ነው። ከዛም ደግሞ የባሰ ሰላት ራሱ የሚከለክል ደረጃ ሊደርስ ይችላል። ይሄ ነገር በምን ሊታደስ ይችላል? በዚክር አላህን በማስታወስ ቁርአንን በመቅራት። ቁርአንን በቀራ ቁጥር ሰውየው ልቡ እየረጠበ ልቡ እየራሰ ይሄዳል። የዚህን ጊዜ ኢማኑ እየታደሰ ኢማኑ እየተስተካከለ ኹሹዕ እየመጣለት ተቅዋ እየመጣለት ይሄዳል ማለት ነው። በዚህ መሰረት ራሳችንን እንፈትሽ፣ ኢማናችንን እንጀድድ። አላህ ሱብሓነሁ ወተዓላ ደግሞ ቀጥተኛውን መንገድ ይምራል። ትክክለኛውን የነቢዩን ዓለይሂ ሰላቱ ወሰላም መንገድ አላህ ይምራል። ለምን ቢባል በዚህ ዘመን ፊትናው በጣም ከባድ። እውነተኛ ፊትና ቢቀርብልን ወንጀሎች ቢቀርቡልን እምቢ እንላለን? እንደ ነቢዩላህ ዩሱፍ መዓዘላህ ነው የምንለው ወይንስ
ቀጥታ ወደ ሐራሙ ነው የምንሄደው፣ ወደ ማዕሲያው ነው የምንሄደው። ይህንን ነገር ራሳችንን መርምር፣ ራሳችንን ፈትሽ፣ ኢማናችንን አድስ። هذا وبالله التوفيق والسلام عليكم ورحمة الله وبركاته.